ሰላም ሰላም፣ እንዴት ናቸው? ውድ የዩቲዩብ ቤተሰቦች ይህን ቪዲዮ ሁላችሁ የምትመለከቱ ሰላማችሁ በያላችሁበት ብዝት ይበል እያልኩኝ ዛሬ እንግዲህ እኔና ጓደኛዬ በባህር እየሄዱ የመኖሪያ ፈቃድ ለማምጣት የሚሞቱም በቃ እየተመቱም የሚጎዱ ሰዎች አሉ። ለእነኛ ይሆናል የምንለው ጥያቄና መልስ መልእክት አለን። ሰላም ትበላችሁ ነው። ወደ ጥያቄያችን እንገባለን። መጀመሪያ ሰላም እንድናችሁ ውድ እንድትከታተሉ ተመልካቾቻችን ደህና ነን፣ እግዚአብሔር ይመስገን። እሷ እንግዲህ ባለቻችሁ መሰረት ጥያቄ ይዘንላችሁ ቀርበናል። ሼር፣ ሰብስክራይብ በማድረግ አብራችሁ ቆዩ። ጠይቅሽ በባህር ለመሄድ ለሚሄዱት ሰዎች ምን ትመክራቸዋለሽ? በባህር ሄደው ኢቃማ ማውጣት ለሚፈልጉ ጭራሽም ባያስቡ በይኔ። ምክንያቱም እኔ ስላየሁት በጣም ነው የሚከብደው። እንደሚወራው አይደለም። እኔም የሚወራውን አይቼ በቃ ቀላል መስሎ ነው የሄድኩበት፣ ግን ተገባው ወደ ኋላ መመለስ ችግር ነው የሆነብኝ እና እንኳን መንገር ባያስቡት ጭራሽ ማለት ነው። ሰምታችኋል። አብዛኞቻችን የአንድ ሰው እንደድል ሆኖ ወጥቶ እንደዚህ ሲያመጣ መንገዱ ቀላል ሊመስለን ይችላል። ግን ብዙዎቻችን የሚሞቱ የሚቀሩ እህቶቻችን ስላሉ ባታስቡት ብላለ እህታችን። እንግዲህ የሰማችሁትን ቀጣይ እኔ ደግሞ ጠይቃት፣ እሷ ጠይቃኛለች፣ እኔ ጠይቃታለሁ። ለመዳም ቅመሞች የመኖሪያ ፈቃድ መኖር አለመኖሩ ጥቅም አለው ብለሽ ታስቢያለሽ ወይ? የመኖሪያ ፈቃድ ቢኖር ለነፃነቱ ይጠቅማል። ግን በዚህ ሀገር ስንኖር የሴት ልጅ ኖራትን ማኖራትን እኩል ነው ህጉ የሚያኖረው። አንድ ሴት መስራት ብትፈልግ የምትሰራው ቤት ውስጥ ነው። አንድም ሰራተኛ ቤት ውስጥ የራሷን መስራት የምትችል ከሆነች እውቀቱ ካላት ቢዝነሱ ካላት ቤት ውስጥ መጀመር ትችላለች። ምክንያቱም ማንኛችንም ሁለታችንም የኖረንም ያልኖረንም ቤት ውስጥ ነው መስራት የምንችለው። ውጭ ወጥተን የመስራት ነፃነት የለም። ቤት ውስጥ እንደዛ መስራት አንችልም። ቢኖረንም ባይኖረንም ያው ነው ብዬ ነው የማስበው። ይሄ መኖሪያ ፈቃዱ ስላለ ምንም የሚያጓጓ ነገር ምንም የለም። ጭንቁ የበለጠ ነው። በቃ የሆነ ችግር ተፈጠረ መሳቀቅ ነው ብዬ ነው የማስበው። ሆኖ መያዙ ከዚህ ያኛው ይሻላል። ነፃነት አለው ብዬ ነው የማስበው። ይሄ በቃ ውጭ ወጥቶ ፎቶ ለመነሳት ካልሆነ ሌላ ይጠቅማ ብዬ አላስብም። ለሴት ልጅ ለሀገር ለመጠየቅ ለዛ ነው እንጂ ለሴት ልጅ ብዙም አስፈላጊ አይደለም። ቅመሞችዬ ባታስቡት። ጥቅምም አለው፣ በእርግጥ ጥቅምም አለው። ግን የሚመጣበት መንገድ ከሚመጣበት ከሱ ይልቅ ግን ባይኖር ይሻላል። ብዙ መጽዋዕትነት ተከፍሎ ነው የሚመጣው ብዬ ነው የማስበው። ቀጣይ የምጠይቅሽ ይሄ ነኝ። በመንገድ ላይ ስትከዚህ የማረሽው ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። ቀላል ያጋጠመሽ ነገር መጥፎም ጥሩም የምትይውን እስኪ አንዳንድ ነገር ባያቸው። አለ መጥፎም ጥሩም አለ። ከጥሩ ጀምር ይችላል። ከጥሩ ሲርበኝም ይሰጡኛል። ሴት ብቻ ነበርኩኝ ደግሞ እንኳን ሲጠማኝ የያዙትን ማን ነው የሚሰጥሽ? አንድ ወንዶች የወሎ ልጆች ነበሩ። በዛ በጣም ፍቅር ሀገር ነው ይባላል። በተግበሪያ በቃ ነው ማለት ነው። እና ብስኩት ምናምን በቃ ይሰጡኛል ሲርበኝ ውሃም እየተቀባበሉ እና እግዚአብሔር ይመስገን ጥሩ ይሄ ነው። መጥፎ ደግሞ በጣም ደክሞኝ ነበረ። በቃ ለእነሱ ላቅፋት ነበር የሚባቸው በቃ እየጎተቱ ይዘውኝ ሄዱ። ረሃቡ ድካሙ ረሃብ የለም። ያው እንደነገርኩሽ እነሱ ይሰጡኛል፣ የያዙትን ብቻ ይሰጡኛል። ድካም አለ ግን በቃ እነሱ አልተውኝም። በየሰዓቱ ነበረ ማስቀመጣቸው። አሁን የሄድና ትንሽ ቁጭ እላለሁ እኔን ለማሳረፍ ሲሉ እነሱን ማዘጋጃቸዋል። ብቻ እግዚአብሔር ይመስገን። በቃ ጥሩ ሰዎችም ካልሆኑ ትተውሽ ሊሄዱ ይችላሉ። ጥሩ ሰዎች ካልሆኑ ወንዶች ስለሆኑ ብቻ መተማመን የለባቸው። ምክንያቱም እንትን አሉ፣ ሁሉም አንድ አይደለም። ይዞ የሚሄዳለ ትቶ የሚሄዳለ። ቀጣይ ጠያቂ እኔ ሁለተኛ የምጠይቃት
መስዋዕት ከፍለሽ አይዲሽ ለማስተካከልሽ ደስታ ተሰማሽ ወይስ ጸጸት? እንግዲህ እኔ መኖሪያ ፈቃድ በማሰራቴ ጸጸት አልጸጸትበትም። ምክንያቱም አንዳንድ የማስባቸው ነገሮች እንደዚህ ይህችን ስራ ለመስራት ቢሆን ቢኖረኝ የበለጠ እሰራለሁ ብዬ አስቤ ነው የተነሳሁት። ግን ባይኖረኝም ይህ ስራ መስራት ይቻላል እንደነገርኳቸው መጀመሪያ ጥያቄ ላይ። አሁን ላይ ግን አልጸጸትበትም። ጸጸቱ ከከፈልሽው መስዋዕት አንፃር በቃ ብዙ ተሰቃይቼበታለሁ፣ ግን አልጸጸትበትም። ደስተኛ ነኝ። ወደፊትም የበለጠ ደስተኛ እንደምሆን ተስፋ አድርጋለሁ። ሶስተኛ እዚህ ለመድረስሽ አንቺ ሄደሽ ለማውጣት ስትፍጨረጨሪ የረዳሽ ሰው አለ ወይስ በራስሽ ተነሳሽነት ነው እዚህ የደረስሽው? መርዳት የረዳኝ ሰው አለ፣ ግን ደግሞ ከምንም በላይ እግዚአብሔር ረድቶኛል ብዬ አስባለሁ። ምክንያቱም ጥንካሬውን ስለሰጠኝ የተጨረጨርኩት። ግን ደግሞ አንድ የረዳኝ ሰው በጣም ማለት ነው በቃ ምስጋና የሚያንስባቸው ማለት በጣም በቃ ስጠይቃቸው አውጥቼ ያለሽ ጎበዝ የሚሆኑ አሉ። ደግሞ በዛው ላይ የሚቃረኑ ናቸው። የእናንተን ለውጥ የማይፈልግ አለ በቃ በሀሳባችን የሚነቅ ግን ደግሞ ያናኛ ሰዎች ደግሞ እኔን ደግሞ ያጠነክሩኛል። አይሆንም ካሉኝ በቃ እንደሚሆን ምናምን ነው እንትን ነውና አሉ የረከሳች። ወደ መጨረሻ ጥያቄያችን ተደረገ ጠይቁኝና እንጨርሳለን። የመጨረሻ ጥያቄ ለስኬትሽ ከጠበቅሽው ሰውና ከጠበቅሽው ሰው ማረዳሽ? ያኔ ከጠበቅኩትና ካልጠበቅኩት ሰው የጠበቅኩት ሰውም አለ ያልጠበቅኩትም አለ። ግን የምተማመንበት የጠበቅኩት ሰው አድርጎልኛል። ግን የሆነ ሳልጠብቀውም በቃ እንዲያደርጉልኝ የጠየኳቸው ሰዎች አሉ። ግን አልጠበቅኩም ነበር፣ እነሱም አላደረጉልኝም። ስለዚህ የጠበቅሽው ነው የጠበቅኩት ብዙ አድርገውልኛል። ያልጠበቅኳቸው ደግሞ ያው ተጎድቼባቸውም አሉ። እኔ ይልቅ ለነሱ ጥሩ ሆኜ ሰዎች እንትን ነው የሚሆኑት፣ ጥንካሬ ነው የሚሰጡት። ጥንካሬ ሆኖኛል። እኔ በሚያስፈልጋቸው ሰዓት ተገኝቼላቸው እኔ በፈለኩት ሰዓት አላገኘኋቸውም እና ያው በእርግጥ የሆነ ነገር ስትጀምሩ የምትተማመኑበት ሰው ሊኖር ይገባል። በብዛት ኪዳነ ምሕረት እናቴ እያልኳት ብዙውን ተሻግሬያለሁ። በዛም ልክ ደግሞ የጠበቅኩት ሰው ነው የረዳኝ ብዬ አስባለሁ። የጠበቅኳቸው ውድ ተከታታዮቻችን እስከ መጨረሻ ስላዳመጣችሁ እናመሰግናለን። እንግዲህ በቀጣይ ቪዲዮ ደግሞ ስለ ጓደኛሞች ሰብስክራይብ አድርጉን፣ አበረታቱ ይዘንላችሁ እንመጣለን። ሰብስክራይብ እያደረጋችሁ አበረታቱ። እና ጥያቄዎቻችን ጨርሰናል። ባይ